አሁን ግብጽ ትመጣለች። ማን ይዝመት? አረንጓዴ ቢጫ ቀይ ይዞ በኦሮሚያ ማለፍ አይቻልም። ኢትዮጵያ ኢትዮጵያ ብሎ መናገር በኦሮሚያ አይቻልም። እንግዲህ ምን ይዞ ይዘመት? ምን ይዞ ይዘመት? አረንጓዴ ቢጫ ቀይ የተቀባ መኪና ይሰበራል፣ ይቃጠላል፣ ይፈቀፈቃል። አረንጓዴ ቢጫ ቀይ ነጠላ ያደረጉ እናቶች እህቶች እየተወለቀ ይቃጠላል። አረንጓዴ ቢጫ ቀይ ያደረጉ አብያተ ክርስቲያናት በሙሉ ተቃጥለዋል፣ ተፍቀዋል፣ ነጭ ቀለም ተቀብተዋል። በጥምቀት በመስቀል አረንጓዴ ቢጫ ቀይ መስቀል በኦሮሚያ ተከልክሏል። አንድ የሚያደርገን ባንዲራ ነው። አንድ የሚያደርገን ሰንደቅ ዓላማ ነው። ሰንደቅ ዓላማውን ኦሮሞዎቹ ረግጠውታል። ሰንደቅ ዓላማውን ኦሮሞዎቹ አውርደው አቃጥለውታል። ሰንደቅ ዓላማው አይወክለንም ብለው አንድደውታል። ዱቄት አመድ አድርገውታል። እና ለየትኛው ኢትዮጵያ ነው ከኦሮሞ ጋር ከዚህ ከኦሮሞ ነፃ አውጪ ጋር ከብልጽግና ኦሮሞ ጋር ሆነ ከማን ጋር ነው የምትዘምተው? ደግሞ ያስከስሳል። ባንዲራ ለብሰህ ብትሄድ ባንዲራ ብታስር ያስከስሳል። እንዴት አድርገህ ታልፋለህ? እንዴት አድርገህ ታልፋለህ? አንድ ኦሮሞና አንድ አማራ አብረው ቢቆሙ አማራው የዜግነት ክብር በኢትዮጵያችን ጸንቶ ብሎ ነው የሚጨፍረው። ይሄኛው ደግሞ ኦሮሚያ ኦሮሚያ ሀርሜኮ ሀደኮ እያለ አንድ ሀገር ሆኖ አንድ ሚሊቴሪ ልብስ ለብሶ ይሄኛው ኢትዮጵያን ሞትልሻለሁ ሲል ይሄኛው ደግሞ ኦሮሚያ ብየኮ ሲፊንዶ አይደል? እንዴት ይስማማል? ኢትዮጵያ የምትባለው ኦሮሚያ ሆናለች እንዴ? እና እቺን መጀመሪያ ማረቅ ያስፈልጋል።